ስጋት እውን ሆኗል። አፋር ክልል ላይ የተደራጀው የህወሓት አንጃ ማለትም ከህወሓት ተገንጥሎ በአገዛዙ ሲደራጅ በነበረው ላይ ቲዲኤፍ ጦርነት ከፍቷል። የአሁኑ ጦርነት ከበፊቱ ለየት የሚያደርገው ሁላችንም እንግዲህ እንደምናስታውሰው በሁለት ዓመት ጦርነት ከ1,200,000 በላይ ህዝብ ያለቀበት ቁስለኛ የሆነው አሃዝ እስካሁን ድረስ አልወጣም። እንግዲህ ታያች ጎበስ በብዙ ቢሊዮን የሚቆጠር መሰረተ ልማት የወደመበት ጦርነትን አካሂደን ነበረ። የአሁኑ ጦርነት ደግሞ ለየት የሚያደርገው ቀጠናው በሙሉ የሚያሳትፍ ኤርትራንም ስቦ የሚያስገባ አፍሪካ ቀንድ ከፍተኛ የሆነ ጦርነት የሚካሄድበትና ከበፊቱም የባሰ እጅግ በጣም የከፋ ጦርነት ብዙ ሀገራትን የሚያሳትፍ ከኤርትራ ወገን አሰላለፉን እንግዲህ ሰሞኑን በደንብ አድርገን አይተነዋል። ግብፅና ኤርትራ ተፈራርሟል እና ግብፅና ኤርትራ ገቡ ማለት ሳውዲ አረቢያም ተሳታፊ ያደርጋታል። ቀይ ባህር ድንበርተኞት ሱዳንም እርስ በርስ ጦርነት ላይ ብትሆንም የሱዳንም የአልቡራን አካል ከኤርትራ ጋር ይሰለፋል። የመኖችም አሉ የሁቲዎች። እንግዲህ የሮኬትና የድሮን ጦርነት ነው ማለት ነው። ስለዚህ ህዝባችን ከዚህም በፊት የተከፈለው ዋጋ በላይ የከፋ እልቂት ሊደርስበት ይችላል። በተለይ በፊት እንደተናገርኩኝ የአፋር ህዝባችን በቁጥሩም አንጻር አሃዝ ስናየው እጅግ በጣም አነስተኛ ስለሆኑ እንግዲህ ምድሩ አካል ደማ ይሆናል። የአፋር ህዝብ በድጋሚ ዋጋ ሊከፍል ሊሆን ነው ማለት ነው። ስለዚህ ሁሉም ኢትዮጵያዊ በአንድ ላይ በመሰለፍ ይሄንን ጦርነትን የማስቆሚያ መንገድን መፈለግ ብቻና ብቻ ነው። ህዝባዊ ማዕበል ለስር ነቀል ለውጥ ድል ለህዝባዊ አልፋን ነው።